ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ። The 7 Habits of Highly Effective People ሰብዑል ዓዳት ይሉታል። ስኬታማ ሰዎች ያላቸው 7 ዋና ዋና ባህሪ ብሎ ስቲቨን ኮቪ የሚባል ምሁር ጻፈ። መጽሐፉ ጥሩ ነው። ከኢስላምም ብዙ ይወሰደዋል። ያው ባይገልጸውም ማለት ነው። አንብቤዋለሁ መጽሐፉ። 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል። ከነዚህ ውስጥ አንደኛው ባህሪያቸው ምንድነው? የሚያስቡት ዊን ዊን ነው ይላል። ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው። እነዚህ አይነት ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘዋል። አንዱ ባህሪያቸው ምንድነው? አንተ ማትርፍ እኔም ላትርፍ፣ አንተም ብላ እኔም ልብላ። ከ4 ይከፍለዋል የሰው ልጆችን ባህሪ። ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር። የመጀመሪያው ባህሪ ዊን ዊን ነው፣ አንተ ማትርፍ እኔም ላትርፍ። ሁለተኛው ሉዝ ዊን ነው፣ እኔ ልክሰር ምን አደርጋለሁ አንተ አትርፍ ነው። ሶስተኛው ዊል ሉዝ ነው፣ እኔ ነው ማትርፍ አንተ የራስ ጉዳይ። አራተኛው ሉዝ ሉዝ ነው፣ አንተም ታጣለህ እኔም አጣለሁ፣ ሁላችንም 0-0